ፍቅር እስከ መቃብርን የጻፉት ሐዲስ ናቸው ወይስ አለማየሁ? መዋዘ ጥበባት ዲያቆን ዳንኤል ክብረት በደብረ ማርቆስ ዩኒቨርሲቲ የሐዲስ ዓለማየሁ የበዓል ማዕከል 3ኛ ጉባኤ ላይ ይቀረበ። አበሻ ባል ሚስቱ ስታረግዝ እርሱ እንቅልፍ አይወስደውም ይባላል። ስለምን ቢሉ የልጅ ስም ፍለጋ። ስም ደግሞ በአበሻ ምድር እንዲሁ አይወጣም። ቢቻል ከአያት ካልተቻለም ከአባት ጋር የሚገጥም ዘመኑንና ሁኔታውን የሚያሳይ ተስፋንና ምኞትን የሚያመለክት አንዳንዴም ድጋፍንና ተቃውሞን የሚገልጥ መሆን አለበት። ጅል እንደ ሠራው በርና መቃን የማይገጥም ስም ይዘህ ይባላል እኮ። በተለይ በሰሜኑ ማኅበረሰብ ስም መጠሪያ ብቻ አይደለም፣ እንደ መዝገብ ታሪክን፣ እንደ ሚዲያ ሐሳብን፣ እንደ መጽሐፍ ፍልስፍናን፣ እንደ ቅዱሳት መጽሐፍት እምነትን፣ እንደ ሰላማዊ ሰልፍ ተቃውሞን የሚያሳይ የመገናኛ መሣሪያ ጭምር ነው። በደርግ ዘመን ተቆራጭና መዋጮ በዝቶ ሠራተኛውን መከራ ሲያሳየው በባህር ዳር ጥጥ ፋብሪካ የነበረ በዛብህ የተባለ ወዛደር ለሁለት ልጆቹ ተቆራጩ እና መዋጮው የሚል ስም አወጣላቸው። የልጆቹ እናት በየ15 ቀኑ የልጆቿን ተቆራጭ ስትወስድ ስትመጣ ደሞዝ ከፋዩ ድምፁን ከፍ አድርጎ ተቆራጩ በዛብህ፣ መዋጮው በዛብህ እያለ የሕዝቡን ተቃውሞ ሲገልጥ ኖሯል። በአብዮቱ ዘመን የተወለዱ ብዙ ልጆች አብዮት የሚለውን ስም በመያዝ ታሪክ መዝግበው አልፈዋል። ሐዘንን ለመርሳት ያስችላል የተባለውን ልጅ ማስረሻ፣ ከመከራ በኋላ የተወለደውን አልፈነው፣ አልወልድም ካሉ በኋላ የተወለደውን እምቢበል፣ ከሌላ ተረገዘ ተብሎ ሲታማ አባቱን መስሎ የተወለደውን ምስክር እያሉ መጥራት ከስም በላይ የሆነ ጉዳይ ያለበት ነው። ከ10 ዓመታት በፊትም ልጃቸውን ይገደብ አባይ ብለው ትንቢት የተናገሩ ወላጆችም ነበሩ። እንኳን የልጅ ስም የውሻ ስም ከአንድ ጋዜጣ በላይ የሆነ ማኅበራዊ ጉዳይን ሲገልጥ ኖሯል። 2 ውሾች ያሉኝ የማሳድጋቸው፣ አንዱ ሰምቶ መቻል ሌላው መተው ናቸው የሚለው ሐሳብ እኮ ባለስሞቹ ውሾች ሊሸከሙት የሚከብዳቸው ነው። በጎንደር ከተማ በ1970ዎቹ መጀመሪያ የነበሩ አቶ ጨከነ የተባሉ አባት ለመጀመሪያዎቹ 2 ልጆቻቸው መንግሥቱና መልአኩ የሚል ስም አወጡ። ልጆቹም መንግሥቱ ጨከነ፣ መልአኩ ጨከነ ተባሉ። የእግዚአብሔር ታናሽ ወንድም የተባለለት መልአኩ ተፈራ ሰምቶ ሊገላቸው ቢነሳ አገር ጥለው ጠፉ። ጠፍተውም ዝም አላሉም። የመከራው ዘመን ሲረዝም በፈጣሪም ተስፋ ቆረጡ። 3ኛ ልጃቸውን አምላኩ ጨከነ ብለው ስም አወጡለት። እኒህ ዛሬ የምንዘክራቸው ሐዲስ ዓለማየሁ እንደሚተርኩልን በአንድ ወቅት ምስራቅ ጎጃም ሲመጡ ኦክስጅን የሚባል ስም ይሰማሉ። ገርሟቸው አባትየውን ሲጠይቁት ትርጉሙን አያውቁትም። ታዲያ እንዴት ታወጣህለት ሲሉት በአንድ ወቅት ደጃዝማች ግርማቸው ተክለ ሐዋርያት እዚያ አካባቢ መጥተው ይህንን ቃል ሲናገሩት ሰማኋቸው። መቼም ከእርሳቸው አፍ ክፉ ነገር አይወጣም ብዬ ነው ኦክስጅን ያልኩት ብሎ መለሰላቸው። እኛ አገር ስም ብዙ ነገር ነው። እንዲያውም ሰሞኑን አዲስ አበባ አንድ ስም ሰማሁ። ቆጥቡ አስቀምጡ በሚባልበት ዘመን የተወለደች ስለሆነች ነው መሰለኝ ባንኬ ብለው ነው የሰየሟት። እነ ገንዘቤ፣ ንብረቴ፣ ሀብቴ አንድ ደረጃ አድገው ባንኬ ሆኑ ማለት ነው። ምን ነው ብዬ ብጠይቅ ሰውየው ለኮንዶሚኒየም ቤት 20/80 የሚሆን 40/60 የሚቆጥቡት ብር አጠራቸው። ደግሞ ጓደኞቻቸውና ዘመዶቻቸው ይህን ያህል ብር ቆጠብን ሲሉ ይሰማሉ። ስማቸው መልአኩ ነበርና ልጃቸው ባንኬ መልአኩ ብለው የኔስ ባንክ መልአኩ ነው ብለው ተጽናኑ አሉ። ደቡብ ወርጄ ደግሞ 120 የሚባል ስም ሰምቼ ነበር። መቼም በ120ው የጌታ ቤተሰብ ሰይመውት ነው ስል ለካስ ነገሩ ሌላ ነው። በቴሌቪዥን 120 ፕሮግራም ሲጀመር ስለተወለደ ነው አሉኝ። ከታምሩ መቅድሙ እንዳይበዛ ብለን አሁን ታምሩን መንገር እንጀምራለን። የሐዲስም አባት እንዲሁ የሆኑ መሰለኝ። ወላጆቻቸው ዓለማየሁ ብለው ስም ሲያወጡላቸው አንዳች ተስፋ ነገር መሰነቃቸውን ያሳብቅባቸዋል። ለነገሩ ያ ዘመን የተስፋ ዘመን ነበር። ኢትዮጵያ በቴዎድሮስ የጀመረችውን ዝመና በዮሐንስ በኩል አሻግራ በሚኒልክ በኩል እውን እያደረገች የነበረችበት ዘመን መኪና፣ ስልክ፣ ፖስታ፣ ዘመናዊ ትምህርት ቤት፣ የቧንቧ ውሃ አዲስ ሆነው እየመጡ ነበር። ኢትዮጵያ ወደ አዲስ ስልጣኔ እየገሰገሰች የነበረችበት ዘመን። ይህን ዘመን ለታሪክ ካስቀሩልን መዛግብት መካከል የዚያ ዘመን ስሞች ተጠቃሽ ናቸው። እንደ አዲስ ዓለማየሁ አያት ያሉ ተስፋ ሰናቂዎች ዓለማየሁ ብለው በልጆቻቸው ስም ዘክረውታል። በሌላ በኩል ደግሞ ልጅ እምቢ ብሏቸው እንደ ሐናና ኢያቄም ወይም እንደ እግዚአርያና እንደ ጸጋ ዘአብ ሲናቁና ሲተቹ ኖረው የጀግና ልጅ አባት የሚሆኑ ጀግና ሲያገኙ ዓለማየሁ ብለዋቸው ይሆናል። በእኛ ትውፊታዊ ትርጉም ዓለም ብዙ ነገር ነዋ። ዓለም ተድላ ነው፣ ተስፋ ነው፣ ኑሮ ነው፣ ሀብት ነው፣ ትዳር ነው። ዓለምሽ ዛሬ ነው ዛሬ እቴ ሸንኮሬ እንዲል ዓለምን መቅጨት፣ ዓለምን ማየት ከዚህ ግጥም ጋር ለምስክርነት ተቆጥረዋል። ዓለሜ ሲል ደግሞ ሁለመናዬ የሚለውን ይተረጉም ዘንድ አለው።
የዓለም የሲሳይ ቤት ይሁን ሲባልም ትርጉም ሁለመና ነው የማይተነተን። በእርግጥ የዛሬ ተጋቢዎች እኔ በመሰረትኩት ትዳር፣ እኔ በሰራሁት ቤት ዓለምና ሲሳይ የምናገባቸውና የእነርሱ ቤት ይሆናል ብሎ ይሞግታሉ። ታዲያ ተስፋን ወለድና አቶ አለማየሁም ልጃቸውን ሐዲስ ብለው ጠሩት። አዲስ ዘመን፣ አዲስ ዓለም፣ አዲስ አበባ የሚባሉ ተስፋን የሰነቁ ስሞች በወጡበት ዘመን የመታደስ፣ የመነሳት፣ የመሰልጠን እንደ አዲስ የመጀመር ምኞት ስግው በሆነበት ኢትዮጵያዊ ጊዜ ነበርና እርሳቸውም ሐዲስ አለማየሁ ብለው ትንቢት መሰል ስም ሰጡኝ። ታዲያ ለእኔ ፍቅር እስከ መቃብርን የደረሱት ልጅየው ሐዲስ ሳይሆኑ አባትየው አቶ አለማየሁ ይመስሉኛል። ቢያንስ እርሳቸውን ረቂቁን አውጥተው ትልሙን ተልመው ቅመሙን ቀምመው ለሐዲስ ሳይሰጡ አልቀሩም። እንገር ሲያጠጧቸው፣ ቅቤ ሲያውጧቸው ፍቅር እስከ መቃብርና ሌሎችም የሐዲስ አለማየሁ ድርሰቶች አዲስ አለማየሁ ናቸው። በፍቅር እስከ መቃብር ውስጥ ፊውዳሊዝም እየበሰበሰ ሊሸከሙት ከሚቻለው በላይ የሆነ ይታያል። በዚያ ውስጥ ጉዱ ካሳ አዲስ አለማየሁ ይላል። በድንጋይ ካብ እየመሰለ ሲፈርስ ይታየዋል። እንደ ሰብልና በዛብህ ያሉ አዳዲስ ትውልዶች ቀደምቱ በቀረጸላቸው ፊደል ብቻ የማይጽፉ፣ ነባሩ በቀደልላቸው ቦይ ብቻ የማይፈሱ የሚያፈተልኩ አዲስ አመለኞች ናቸው። ከፊውዳሉ ማኅፀን ውስጥ እንደ ጉዱ ካሳ ያሉ ፈንቅሎች፣ አይፈሪዎችና ለውጥ ፈላጊዎች እንደሚመነጩ አዲስ አለማየሁ አይተዋል። አንድ ሥርዓት እየበሰበሰ ከሕዝቡ የልቡና ሸክም በላይ ሲሆን ያወጣቸው ሕጎችና አሰራሮች እንኳን ሊታደጉት እንደማይችሉ በፊት አውራሪ መሸሻ የደብረ ማርቆስ ክስና ፍርድ አዲስ ዓለም አሳይተዋል። በነ አበጀ በለው ዓመፅ በኩል አይቀሬ የነበረውን የገበሬዎች እምቢባይነት አባታቸው ቀድሞ ቢያዩት መሰለኝ ልጃቸውን ገና ምኑም ሳይወጠወጥ ስማቸውን ሐዲስ አለማየሁ ያሏቸው። ደግሞም ሐዲስ ነገር ሁሉ ደግ አይደለምና የዚህች አገር ክፉ ሐዲስም ታይቷቸው ነበር አባትየው። እንደነ አባ ሞገሴ ያሉ በሞራል የወረዱ ተልኳቸውንም የሳቱ ስልጣን የያዘውን ብቻ ማወደስ ስራቸው የሆነ መንፈሳዊ መሪዎች በነ አቡነ ጴጥሮስ ቦታ እንደሚተኩ ታይቷቸዋል በል። በ65 እስከ 66 ዓመተ ምህረት ብቅ ያለው የእንቡጦቹ የአብዮት ሙሽሮች የወጣቶቹ የለውጥ ጉዞ ከስኬት ሳይደርስ መንገድ እንደሚቀድ ቢታያቸው አይደል እንዴ ሰብለ ወንጌልና በዛብህን ጉሃ ጽዮን ላይ ያስቀሯቸው? እንደነ ግርማቸው ተክለ ሐዋርያት፣ እንደነ አቤ ጎበኛ፣ እንደነ በዓሉ ግርማ ያሉ ጉዱ ካሳዎች እዚህች ሀገር ፍጻሜያቸው ለውጥ አምጥተው በትውልዱ ዘንድ ከፍ ብሎ መታየት ሳይሆን ከለውጥ አምጪዎች ትውልድ ጋር አብሮ መሞትና መቀበር መሆኑን ቀድሞ በትንቢት መነጽር ቢያዩም አይደል እንዴ ጉዱ ካሳን ከነሰብልና በዛብህ ጋር ጉሃ ጽዮን የቀበሩት? በዛብህ አዲስ አበባ ሩፋኤል ነበር የመጣው። ሰብለንም ሊያመጣት ያሰበው አዲስ አበባ ሩፋኤል ነበር። ሩፋኤል ደግሞ ፍታሄ ማኅፀን ነው። የጦቢትን ዓይንም የገለጠ እርሱ ነው። በዓለ መድኃኒትም ይባላል። በዛብህ ግን ማኅፀን ፈቺውንና በዓለ መድኃኒቱን አየው እንጂ አላገኘውም። ተሳለመው እንጂ አልተሾመበትም። ይህች ሀገር አንዱ የሚያስፈልጋት እኮ የኪነ ጥበብ፣ የኢኮኖሚ፣ የዲፕሎማሲ፣ የእውቀት፣ የጥበብ፣ የፖለቲካ፣ የለውጥ፣ የሰብአዊነትና የእምነት ጀግኖች ትውልድ ዘንድ ፈታሄ ማኅፀን ነው። የሚያዋልድ ከምጥ የሚያሳርፍ ማኅበራዊ፣ ፖለቲካዊ፣ አካባቢያዊ፣ ሃይማኖታዊ፣ ዕውቀታዊ፣ ተቋማዊ ህመሞቹ እንዲድኑ በዓለ መድኃኒት ያስፈልጋታል። የትውልዱም ዓይን ከጫትና ከሐሽሽ ከፊልምና ዳንስ ከውጭ ሀገርና ከስደት ላቅ ያለ ነገር እንዲያይ እንደ ጦቢት ዓይን ገላጭ ያሻታል። በዛብሃዊው ሰብላዊውና ጉዱ ካሳዊው ትውልድ ግን ገና አላገኘውም። ጉሃ ጽዮን ላይ ቀረ። ይህን ይሆን አባትየው ሐዲስ አለማየሁ ያሉት? በሩቁ አይቶ የሚሳልም ግን የማያገኝ ትውልድ የሚኖርባትን ኢትዮጵያ አይተው ጉሃ ጽዮን ጽዮን ኢትዮጵያ አይደለችም እንዴ? የጽዮን ሀገር ናትና ኢትዮጵያ። በስመ ህዳሪ ጽውዕ ማህደር እንዲል በአዳሪዋ በጽዮን ስም ማደሪያዋ ኢትዮጵያም ጽዮን ተብላ ትጠርታለች። የጽዮን ጎህ እዚያ ነው አዳዲስ ለውጠኞች የተቀበሩት። አብዮት ልጆቿን ትበላለች እንዲል መሆኑ ነው። ብዙዎቹ በዛብሖችና ሰብሎች ብሎም ጉዱ ካሳዎች የጽዮን ጎህ ውስጥ ነው የተቀበሩት። አባይ በረሃ ሳይወስዳቸው ግን ሳይሻገሩት አፋፍ እያስቀራቸው የጽዮን ጎህ ውስጥ ገብተው ቀሩ። ችግሩ ደግሞ ደጀንና ጉሃ ጽዮን ከመለያየታቸው ላይ ነው። ደጀን ማዶ፣ ጉሃ ጽዮን ማዶ፣ በመሃል በረሃ። ደጀኑ ሕዝብ ጎሁን አይከተል ወይ ጎሁ ደጀኑን አያስከትል። ጎህና ደጀን ለየብቻቸው ሄዱና ደጀኑ ለውጥ አምጪዎችን ጉሃ ጽዮን ላይ ቀብሮ ዝም ይላል። ይህን ነው ያዩት አለማየሁ። ራሳቸው ሐዲስስ ቢሆኑ ይህንን 40 ዓመት የተቀመጠ የጎጃም ጠላ የመሰለ ልዩ ድርሰት እንዳልደረሱ ተቆጥረው ባለፉት ዘመናት ጉሃ ጽዮን ላይ ተቀብረው አልነበር እንደ ዕድሜያቸውን የጨረሱት? አባትየው የጻፉትን ድርሰት ልጅየው ፊልሙን በቁም አልሰሩትም እንዴ? ምርቅና ፍትፍት፣ ግርድና ምርት፣ ጥሬና ብስል የሚጋፉባትን ደጀንና ጉሃ ጽዮን
የተለያዩባትን አዲሷን ኢትዮጵያ አይተው ነው ሐዲስ ዓለማየሁ ብለው የሰየሟቸው። እስመ ስሙ ይመርሆ ህበ ግብሩ እንዲል